እሺ ይኸው ለቃለ መጠየቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እስኪ መጀመሪያ ሙሉ ስሞትና የስራ ኃላፊነቱን ያስታውቁ ከዚህ ጀምሮ። እሺ አመሰግናለሁ። ስሜ ስማቸው ጋሼ ብዙአየሁ እባላለሁ። በምስራቅ ጎጃም ዞን ባነደድ ወረዳ የመሬት አስተዳደር ጽሕፈት ቤት ኃላፊ ነኝ። እሺ መልካም እንግዲህ እንዳነደድ ወረዳ መሬት ጽሕፈት ቤት ኃላፊነት በወረዳ ደረጃ የካዳስተር ስራ ወይም መሬት ምድር የመቀየር ስራ ተካሂዷልና የዲጂታላይዜሽን ወይም ወደ ኮምፒውተር ከባህላዊ ስራ ወጥቶ ወደ ኮምፒውተር ወይም ሲስተም መግባቱ ለአርሶ አደሩ የሚሰጠው ጥቅም ምንድነው? እስኪ እሺ ምናልባት ወደ ጥቅሙ ከመግባቴ በፊት ካዳስተር ማለት ምን ማለት ነው የሚለውን ማብራራት ጀምራለሁ። ካዳስተር ማለት አንድ ማሳ መነሻ አድርጎ በመሬት ላይ በወቅቱ የሚገኙትን መብቶችና ግዴታዎችን የሚያመላክቱ ሰነዶችና ሌሎችን መረጃዎችን የያዘ የመረጃ ስርዓት ማለት ነው። እንዳነደድ ወረዳ ካዳስተር የጀመረው በ2012 ዓ.ም ነው። በካልም ፕሮጀክት አስተባባሪነት ነው የጀመረው። ይሄም ሲጀመር አጠቃላይ በወረዳችን ያሉ 17 ቀበሌዎችን ለ19914 ባለይዞታዎች 72474 ማሳ 56827.2 ሄክታር መሬት የሚሸፍን ሁለተኛ ማረጋገጫ ደብተር ወይም ካዳስተር ገብቶ ይገኛል። ሙሉ ለሙሉ የደብተርና ካርታ ስርጭትም ተካሂዷል ማለት ነው። እሺ መልካም የካዳስተር ስራ መከናወኑ ለአርሶ አደሮች የሚሰጠው ጥቅም ምንድነው? ካዳስተር ስራ በመሰራቱ በርካታ ዘርፈ ብዙ ጠቀሜታዊ ሰጥቷል። ከነዚህም ውስጥ ለአብነት ያህል አንደኛ የባለይዞታዎችን መረጃ በተደራጀና ደህንነቱ በተጠበቀ ሁኔታ በየትኛውም የእርከን ደረጃ መረጃን በቀላሉ ማግኘት የሚያስችል መሆኑ ነው። ይህ ማለት በወረዳ ደረጃም በዞን ደረጃም በክልል ደረጃ ላይ ማንኛውም አርሶ አደር መረጃውን በቀላሉ የሚያገኝበት ሲስተም መዘርጋቱ ነው። ሁለተኛ አርሶ አደሮች ወይም ባለይዞታዎች ከልማት ድርጅቶችና ከአበዳሪ ተቋማት በሁለተኛ የይዞታ ማረጋገጫ ደብተርና ካርታ በዋስትና በማስያዝ የብድር አገልግሎት ማግኘት ችለዋል ወይም እንዲችሉ አድርጓል ማለት ነው። ሶስተኛ እንደ ወረዳችን ሰፊ የመልካም አስተዳደር ችግር የነበረብን መሆኑ ይታወቃል። ይህንን ሰፊ የመልካም አስተዳደር ችግር የድንበር ግፊትና ጭቅጭቆችን በመቀነስ ችግሮችን ፈቶልናል ማለት ነው። አለፍ ሲልም አንዳንድ በወረዳችን ደረጃ የመረጃ መሰወርና የብልሹ አሰራር ችግሮችን በተገቢ ሁኔታ አቃሎና የፈታበት ሁኔታ ይገኛል ማለት ነው። ስለጨረሻ ምንድነው አርሶ አደሩ የከብልሹ ከባለሰራ ወጥቶ ወደ ዲጂታላይዜሽን ማድረጉ ጠቀሜታውንም ገልጸውልኛልና ስለጨረሻ ምንድነው ያስተላልፈው? ከድንበር ግፊት ጋር ተያይዞ ከድራጎቱን ገልጸዋል። ስለጨረሻ ምንድነው ያስተላልፈው? ያው አርሶ አደሩ ማስተላለፈው መልእክት ከዚህ በፊት በድንበር ግፊት ገፋኝ የሚል በርካታ ጭቅጭቆች ነበሩ ሁኔታ አለ። አሁን ላይ ግን ወደ ካዳስተር ወይም ወደ መረጃ ቋት ስለገባ ከዚህ ጭቅጭቅ የሚገኝ ጥቅም ስለሌለና በመስክም በዴስክም ተለክቶ ምንም ነገር የሚገኝ ነገር አለመሆኑን ተገንዝቦ ሁሉም ሰው በየካርታው እንዲተዳደር የሚል ማሳሰቢያ ነው መስጠት የምፈልገው።